እርሷም አቤቱ የሠራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ አሁን እኔን ብታስበኝ፣ ብትጎበኘኝ፣ መውለድ ብችል ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር ይሰጠዋል ማለት ሁል ጊዜ ዘመኑን ጨርሶ የሚያገለግል ልጅ ኢየሱስ ጌታ ናዝራዊ የሆነ ልጅ የተቀደሰ ልጅ የወይን ጠጅ በማንኛውም ሰዓት የማይጠጣ ልጅ የራሱን ጸጉር የማይላጭ ልጅ የሞተን ነገር የማይነካ ልጅ ላንተ የተለየ ልጅ ላንተ የተቀደሰ መኖርን ላንተ የሚያደርግ እግዚአብሔር አንድን ሰው ዛሬ በዚህ ኪዳን ያነሳ። ትዝ ይላችኋል መሳፍንት ምዕራፍ 13 ላይ እግዚአብሔር ሰምሶን የሚባለውን ሊያመጣ ሲፈልግ የሚወለደው ልጅ ዘመኑን እግዚአብሔርን ያገለግላል። የረከሰ ነገር አይነካም፣ ለእግዚአብሔር የተለየ ነው። ጸጉሩ አይነካም፣ ለእግዚአብሔር የተለየ ነው። የትኛውንም የወይን ጠጅ በማንኛውም ሰዓት በሰርግ ቤት አስቦም ሳያስብ ደቦ ሄዶ የሆነ ጓደኞች ጋብዘውት አይጠጣም። ሲኖር የትም ቦታ ሲቆም የትም ቦታ ለእግዚአብሔር የተለየ ናዝራዊ ነው። ስለዚህ ይወለዳል ብሎ ነገራት።